ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እናንተ ጋርስ እንዴት ነው? ሁሉ ሰላም ነው? ቆይታ ጥሩ ነው? እንግዲህ ጠፍቻለሁኝ ከአመት በዓል በኋላ ዩቲዩብ ላይ ምንም ነገር አላስቀመጥኩም ወይም ደግሞ አልተገናኘንም። ነገር ግን አሁን ምርጥ 8 የሰው ልጆችን የሚያመሳስሉ ባህሪያትን ይዤ መጥቻለሁኝ። እስከ ፍጻሜ እንድትከታተሉኝ በትህትና እጠይቃለሁ። እንግዲህ የሰው ልጆች በመሬት አቀማመጥ ወይም በጂኦግራፊካል ሎኬሽን በተለያዩ ነገሮች የተለያዩ ቢሆኑም የሚጋሯቸው ብዙ ነገሮች አሉ። ከነዛ ውስጥ ደግሞ ምንድነው እሱ አንደኛው ስሜት መሰማት ነው። ስሜት መሰማት ማለት ደስታ፣ ሀዘን፣ ፍርሃት፣ ቁጣ፣ ፍቅር ሁሉም ሰው ይሰማዋል ማለት ነው። እነዚህ ደስታ፣ ሀዘን፣ ስሜት፣ ፍቅር እነዚህ በሰዎች ልጆች የሚፈራረቁ ነገሮች ናቸው ማለት ነው። ሁሉም ሰው ይሄን ስሜት ይሰማዋል። እንግዲህ ይሄ ያመሳስለናል ማለት ነው። ሌላው መናገር እና መግባባት ነው። የሰው ልጅ እንግዲህ ቋንቋ እንግዲህ መግባቢያ ምልክት ነው አይደል የሚባለው? እንግዲህ የሰው ልጅ በቋንቋ ተነጋግሮ ይግባባል ማለት ነው። በአካል ሲገናኝ ሰላምታ መለዋወጡ፣ ቦታዎችን አቅጣጫዎችን መጠያየቁ፣ መረጃዎችን መጠያየቁ፣ ሀሳብን ማመንጨቱ ብዙ ነገሮች አሉ። እንግዲህ እነዚህ የቋንቋ ጠቀሜታዎች ናቸው። በቋንቋ ተነጋግሮ ይግባባል ማለት ነው የሰው ልጅ። ሶስተኛው ማሰብና መወሰን ነው። የሰው ልጅ እንግዲህ ከእንስሳት የሚለይበት ትልቁ ነገር ማሰቡ ነው። ማሰቡ ነው። አንድን ነገር አስቦ ነው የሚያደርገው የሰው ልጅ። ሳያስብ ካደረገ እንግዲህ ከእንስሳት በታች ወይም ደግሞ እንስሳ ነው ማለት እንችላለን። ማሰቡ ብቻ ሳይሆን መወሰኑ፣ ባሰበው ነገር ይወስናል። ውሳኔውን ወደ ተግባር ይለውጣል ማለት ነው የሰው ልጅ። ነገሮችን ይመረምራል፣ ይመርጣል፣ ያካሂዳል ማለት ነው የሰው ልጅ እና አራተኛው መማርና ልማት ነው። የሰው ልጅ እንግዲህ ይማራል፣ ከተፈጥሮ ይማራል፣ ከቤተሰብ ይማራል፣ ከአካባቢው ይማራል፣ እንዲሁም መደበኛ በሆነ ትምህርት ቤት ገብቶ ይማራል ማለት ነው። እውቀትን፣ ልምድን ይማራል፣ ከስህተት ይማራል፣ ከጥሩ ነገር ይማራል ማለት ነው የሰው ልጅ። እንግዲህ ሌላው አምስተኛው ማህበራዊነት ነው። የሰው ልጅ እንግዲህ ሲኖር በምድር ላይ ብቻውን አይደለም የሚኖረው፣ ጎረቤቶች አሉት፣ ቤተሰቦች አሉት። ከትንሽኛው ስንጀምር ቤተሰብ አለ፣ ከዛ ጎረቤት አለ። ከጎረቤት ደግሞ የሚኖርበት አካባቢ ቀበሌ ወይም ደግሞ ብዙ ሰዎች የሚሰበሰቡበት ያሉበት ቦታ አለ። እንደዛ እያለ እስከ ሀገር እስከ አህጉር ይሄዳል። ማህበራዊ ኑሮን ይጋራል ማለት ነው፣ ወይም ደግሞ በማህበራዊ ኑሮ ይኖራል ማለት ነው የሰው ልጅ። ስድስተኛ ፍቅርና ርህራሄ ይኖረዋል የሰው ልጅ። የሰው ልጅ እንግዲህ ብዙ ጊዜ ፍቅርን ለሌላው ያካፍላል፣ ርህራሄ ይኖረዋል። እንግዲህ ይሄ ያመሳስለናል ማለት ነው። ሰዎችን መውደድ፣ ሌሎችን መውደድ፣ ለሌሎች ማሰብ፣ ሲጎዱ ርህራሄ ማሳየት፣ ያለመጨከን ብዙ ነገሮች አሉና ይሄንን ይጋራል። ሰባተኛው ፍላጎትና ህልም አለው የሰው ልጅ። ሁሉም ሰው የየራሱ ፍላጎት አለው። እንግዲህ ፈረንጆች እንደሚሉት እኔ፣ የኔ፣ እኔን ምናምን የሚሉ ቃላት ብዙ ጊዜ የሰው ልጅ ቀኑን ሙሉ ሲናገራቸው ሲያወጣቸው የሚውሉ ቃላቶች ናቸው። ይሄ ደግሞ ምንድነው እሱ የሚያሳየው ፍላጎቱን ለሱ እንዲሆን መፈለጉን ነው። ሌላው ህልም ነው። ህልም ስንል መሻሻልን፣ መለወጥን የሚያሳይ ነገር ነው። ስምንተኛው ስነ ምግባር ስሜት ወይም ደግሞ መልካምና መጥፎን መለየት
መልካሙን መተው፣ ጥሩ ነገሮችን መከተል ወይም ደግሞ እንደ ባህሪው ማለት ነው። መጥፎ ነገርም ሊከተል ይችላል። እነዚህን የመሳሰሉ ነገሮች የሰው ልጆች የምንጋራቸው ነገሮች ናቸው ማለት ነው። እንግዲህ ውድ የቻናሌ ተከታታዮች እንግዲህ እነዚህን 8ቱን ነገር ለእናንተ ያስተምራሉ፣ ይመክራሉ ብዬ ከሶሻል ሚዲያ ያገኘሁትን ያነበብኩትን አጋርቻችኋለሁኝ። እስከ ፍጻሜ ስለተከታተላችሁኝ አመሰግናለሁ። ክብረት ይስጥልኝ። ይቆየን።